የዞርኩ በየወረዳ ወንጌል ሰብካለሁ። ይሄ ሲሆን መብራት የለም፣ ይሄ ሲሆን ውሃ የለም፣ ይሄ ሲሆን ኔትወርክ የለም፣ ጭልም ያለ ነው። ለኔ ግን በመንፈሳዊ ህይወቴ የረካውበት ነው። ጦርነት በታወጀበት ከተማ ነው የዞርኩት። የምትንቀሳቀሰው መኪና የኔ መኪና ብቻ ናት። በዛ ከተማ በገጠር ስንሄድ ዞሬ አስተምሬ ነው መጣ። ሸኔ የሚባለው ኦነግ የሚባለው አግኝቶኛል። እሲን አባከኛ ፖለቲካ ከሰን ጅርተኑ ኦሮሞ ዳግጃጅተኒ ደርባ ከንስኒ ጥቁም ጅሩ ነው ያለኝ። ይሄ ማለት ምንድነው? እርሶ ከፖለቲካ ገለልተኛ ኖት፣ ለኦሮሞ ህዝብ ነው የቆሙ። ይሄንን ካናት ማሰልጠኛ ይሄንን አብነት ትምህርት ቤት የሚገነቡት ለኦሮሞ ህዝብ ነው። ስለዚህ በፈለጉ ሰዓት ይውጡ ነው ያሉኝ እንጂ የነካይ አጠገቤም የመጣ የገላመጠኝ ምንም ያለኝ ሰው የለም። እኔ ቀሲስ እንደው ህዝቡም እንዲያውቅ በህይወቴ ቦረናም ሰርቻለሁ፣ ሚዛንም ሰርቻለሁ። እንደ ደምቢዶሎና እንደ ጊምቢ ህዝብ እንደ ወለጋ ህዝብ የተቀበለኝ ህዝብ የለም። እንኳን ሰው እንኳን እዚያ ያለው ምዕመን ጫካ ያለው ሆነ ጨምሮ ነው የተቀበለኝ። ስለዚህ እኔ ዛስ ቀድሼ በ17ኛው ቀን ላይ ነው ይሄን ጉዳይ የሰማሁት።